በውጭ ሀገር የሚኖሩ የትግራይ ተወላጆች ህወሓትን በጽኑ መቃወማቸው ተገለጸ። በውጭ ሀገር የሚኖሩ የትግራይ ተወላጆች ህዝባዊ ወያኔ ሓርነት ትግራይ ህወሓት ላይ ያላቸውን ተቃውሞ በጽኑም እያሰሙ ይገኛሉ። በትግራይ ክልል ባለው ወቅታዊ ማህበራዊና ኢኮኖሚያዊ እንዲሁም ፖለቲካዊ ቀውስ ሳቢያ በርካታ የዲያስፖራ አባላት በድርጅቱ አመራርና አካሄድ ላይ ያላቸውን አመኔታ ማጣታቸውን በይፋ እየገለጹ ይገኛሉ። ከተለያዩ የዓለም ክፍሎች የተሰባሰቡት የዲያስፖራ ማህበረሰብ አባላት በትግራይ ውስጥ ያለው ወቅታዊ ሁኔታ ተጨማሪ ጦርነትና የኃይል አማራጮችን የሚሸከም አይደለምም ብለዋል። ይልቁንም ክልሉ ካለፈው አስከፊ ጦርነት ገና ባላገገመበትና ህዝቡ በከፍተኛ የረሃብና የኢኮኖሚ ቀውስ ውስጥ ባለበት በዚህ ወቅት ወጣቶችን በግዳጅ ወደ ውትድርና ማስገባት ፍጹም ተቀባይነት የሌለውና በወላጆች ላይ ከፍተኛ የስነ ልቦና ስብራት እያደረሰ ያለ ተግባር ነው ሲሉ ኮንነዋል። ከተቃዋሚዎቹ መካከል አንዳንዶቹ በማህበራዊ ሚዲያዎችና በተለያዩ መድረኮች ባስተላለፉት መልእክት የህወሓት አመራር የፖለቲካ ልዩነቶችን በሰላማዊ መንገድ ከመፍታት ይልቅ አሁንም በወጣቱ ደም ስልጣንን ለማስቀጠል እየሞከረ ነው ሲሉ ወቅሰዋል። በጦርነቱ ሳቢያ የተፈናቀሉ ዜጎችን ወደ ቀያቸው ከመመለስና ዘላቂ ሰላምን ከመገንባት ይልቅ አዲስ የውትድርና ቅስቀሳና ማስገደድ መጀመሩ የክልሉን የወደፊት ዕጣ ፈንታ ይበልጥ አደጋ ላይ እንደሚጥለው ከወዲሁ የዲያስፖራው አባላት አስገንዝበዋል።